ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን የቻናላችን ተከታታዮች እንኳን ወደ ዕለታዊ የዜና መርሃ ግብራችን በሰላም መጣችሁ። ዛሬ በሀገራችንና በአካባቢያችን እየተከናወኑ ያሉ ሶስት እጅግ አሳሳቢና ትኩረት የሚሹ አበይት ጉዳዮችን ይዘንላችሁ ቀርበናል። በመጀመሪያም የጋዜጠኞች መብት ተሟጋች ተቋም ባወጣው አዲስ ሪፖርት በአማራ ክልል ከተከሰተው አለመረጋጋት ጋር ተያይዞም በቁጥጥር ስር የዋሉ ጋዜጠኞች ያለ ፍርድ ለ3 ዓመታት በእስር እንዲቆዩ መደረጉንና የሰላም ጥሪ የሚያቀርቡ ዜጎች መታሰራቸውን በሀገሪቱ የሕግ የበላይነት ላይ ያሳደረውን ስጋት እንመለከታለን። ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ አንፈቅድም ሲሉ የግብጽ የመስኖ ሚኒስትር ሃኒስ ዊሊያም የሰጡት ከባድ ማስጠንቀቂያና በታችኛው ተፋሰስ ሀገራት መካከል እንደገና ያንሰራረው የውሃ ውዝግብ ዝርዝር መረጃ ይኖረናል። በመጨረሻም ከህወሓት በኩል የወጣውን ሳምንታዊ መግለጫና በህወሓትና በፌዴራል መንግስቱ መካከልም በድጋሚ እያገረሸ ስላለው ወታደራዊ ውጥረት የቀረቡ መረጃዎችን እንዳስሳለን። እነዚህንና ሌሎች ዝርዝር መረጃዎችን በጥልቀት ይዘንላችሁ እንቀርባለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ሳብስክራይብ እና ላይክ በማድረግ ቤተሰብ መሆኑን አይርሱ። ወደ መረጃዎች አለፉ። የጋዜጠኞች መብት ተሟጋች ተቋም ሲፒጄ ያወጣው አዲስ ሪፖርትና የመሬት ላይ እውነታዎች እንደሚያመለክቱት በአማራ ክልል ከተከሰተው አለመረጋጋት ጋር ተያይዞም በቁጥጥር ስር የዋሉ 5 ጋዜጠኞች ያለ ፍርድ ለ3 ዓመታት በእስር ቤት እንዲቆዩ ተደርጓል ብሏል። ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በሚያዝያ 2015 ዓ.ም በቁጥጥር ስር የዋሉ ሲሆን የዚህ የጋዜጠኞች ቡድን የጋራ ክስ በየካቲት 2018 ዓ.ም በፌዴራል ፍርድ ቤት በኩል አቃቤ ሕግ ያስቀረበው ማስረጃ የችሎት ሂደቱ እንዲቀጥል በቂ ነው የሚል ብይን አግኝቶ የነበረ ቢሆንም ተደጋጋሚ የችሎት ቀጠሮዎች መራዘም ሂደቱን እስከ ዳር 10 ቀን 2019 ዓ.ም ድረስ እንዲገፋ አድርጎታልም ብለዋል። ከነሱ በተለየ መዝገብ ደግሞ ጋዜጠኛ አባይ ዘውዱ በነሐሴ 4 ቀን 2015 ዓ.ም በቁጥጥር ስር የዋለ ሲሆንም ይህም ባለስልጣናት በአማራ ክልል ከተከሰተው የአመጽ እንቅስቃሴ ጋር ተያይዞ በአስቸኳይ ጊዜ አዋጁ ካወጁ ከአንድ ሳምንት በኋላ የነበረ ክስተትም ነው ተብሏል። የጋዜጠኛ አባይ ዘውዱ የችሎት ሂደት እስካሁን ፍርድ ቤት አቃቤ ሕግ ያቀረበው ማስረጃ የችሎት ሂደቱን ለማስቀጠል በቂ መሆን አለመሆኑን ያላረጋገጠ ሲሆን ሂደቱ በጥቅምት 6 ቀን ይቀጥላል ተብሎ ይጠበቃል። ሲፒጄ በሪፖርቱ እንደገለጸው ጋዜጠኞች ያለ ፍርድ ለረጅም ጊዜ መታሰራቸውና ተደጋጋሚ የፍርድ ቤት መዘግየቶች በተግባር ያለ ጥፋተኝነት መቅጣት በመሆኑም በጋዜጠኞች አካልና አእምሮ ላይ ከፍተኛ ጉዳት እያደረሰም ይገኛል። በሌላ በኩል የሰላማዊ ፖለቲካ ታጋዩ አቶ አበባ አካሉ ሀገሬን እወዳለሁ፣ ፓስፖርት እንኳን የለኝም፣ ከኢትዮጵያ ውጭ መኖር አልፈልግም በማለት የሰጡት አስተያየትና በመቀጠልም የታሰሩበት ሁኔታም የመንግስትንና የመሬቱን እውነታ ተቃርኖ ቁልጭ አድርጎ ያሳያልም ተብሏል። ከስደት ይልቅ የገዛ ሀገሩን መርጦ የሰላምና የጦርነት ማብቂያ ጥሪ የሚያቀርብ ሰውን ማሰር፣ በሌላ በኩል ደግሞ ሀገር እየገነባንና እያደስነን ነው የሚል የመንግስት ትረካ ሲቀርብ በህዝብ ዘንድ ትልቅ የፍትህና የእውነት ጥያቄ ይፈጥራል። አንድ ዜጋ ፓስፖርት እንኳን የለኝም ከሀገር ያልወጣም ጦርነቱ ይቁም ብሎ ሲጮህም ጥሪው የመነጨው ከጥቅም ወይም ከፖለቲካ ተልዕኮም ሳይሆን ከንጹህ የሀገር ፍቅር መሆኑም ግልጽ ነው። መንግስት እንዲህ ያሉ ግልጽና ሰላማዊ ድምጾችን የማዳመጥና የመታገስ አቅም ሲያጣም ሀገር እየመከረች ነው የሚለው ንግግር አሳማኝነቱን ያጣል። ምክር ወይም ምክክር የሚጀምረው የተለየ ሐሳብ ያላቸውን የሰላም ጥሪ የሚያቀርቡ ሰዎችን በመስማት እንጂ በማሰርና በማፈንም አይደለም። የማንኛውም መንግስት ዋና ኃላፊነት የዜጎችን ሕይወት ማዳንና ሰላምን ማስፈን ቢሆንም ጦርነቱ የሚያመጣውን እልቂትና የኢኮኖሚ ውድቀት በመቃወም ሰላም ይውረድ የሚለውን ዜጋ ማሰር መንግስት የሰላም ጥሪዎችን እንደ ተቃውሞ ወይም እንደ ስጋት እንደሚመለከታቸውም ያሳያል። መንግስት በሚዲያ የሚያቀርበው ኢትዮጵያ እየተከለችና እየመከረች ነው የሚለው መፈክርም በወይን ስር ካለው የዜጋ መራራ ህይወት ጋር ይጋጫልም። እውነተኛ ጥንካሬና ምክር የሚመጣው ስልጣን ላይ ያለው አካል የራሱን ስህተት ሲያርም፣ የሰላም ድምጾች ሲያከብርና ተቺዎችን እንደ ጠላት ማየቱን ሲያቆም ብቻም ነው። ሀገር የሚገነባው በህንጻዎች ብቻም ሳይሆን በዜጎች ነጻነት፣ በፍትህና በሰላም ነው። ሀገሩን የሚወድና የሰላም ጥሪ የሚያቀርብ ዜጋ እያሰሩ ሀገር እየተሰራች ነው ማለት የእውነታውንና የምኞቱን ስፋት የሚያሳይ ትልቅ የፖለቲካና የሞራል ተቃርኖም ነው።
አንድ ዜጋ ፓስፖርት እንኳን የለኝም ማለቱ የትም የማምለጫ መንገድ የሌለው እጣ ፈንታው ሙሉ በሙሉ በሀገሩ ጋር ተያይዞ ህዝባዊ አካል መሆኑን ያሳያል። እንዲህ ያለ ሰው ጦርነት ይቁም ሲል ጥሪው ከህልውናና ከህሊና የመነጨ እንጂ የፖለቲካ ስልጣን ለመያዝ የሚደረግ ሽሚያም እንዳልሆነ ያሳያል። መንግስታት እንዲህ ያሉትን ንጹሃንና ገለልተኛ የሰላም ድምጾች አብዝተው የሚፈሩት ድምጻቸውን ህዝባዊ ቅቡልነት ስለሚኖረውም ነው። የተቃዋሚ ፖለቲከኞችን ለስልጣን ብለው ነው ብሎ ለመፈረጅ ቀላል ሲሆንም ሀገሩን የሚወድ ተራ ዜጋ የሚያቀርበውን የሰላም ጥሪ ግን በምንም መልኩ ማጠልሸት አይቻልም። ስለዚህም መፍትሄ አድርገው የሚወስዱት ማሰርና ማፈን ይሆናል። ይህ ደግሞ የሀገራዊ ምክክር ሂደቱን ቅቡልነት ጥያቄ ውስጥ ይከተዋል። ምክንያቱም እውነተኛ ምክክር የሚጀምረው ከሚደግፉ ጋር ብቻ መቀመጥ ሳይሆን የተለየ ድምጽ ያላቸውን በመስማት ነው። እነዚህ 5 ጋዜጠኞች ያለ ፍርድ ለ3 ዓመታት መታሰራቸውና የሰላም ጥሪ አቅራቢዎች መታገታቸው በኢትዮጵያ የህግ የበላይነትና የፕሬስ ነጻነት ምን ያህል እየተሸረሸረ እንደሆነም ያሳያል። ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኞችን እንደ ሽብርተኛ መቁጠር እንዲያቆሙ፣ ፈጣንና ፍትሃዊ የችሎት ሂደት እንዲያረጋግጡና ጋዜጠኞችን በአስቸኳይ እንዲፈቱም ጥሪ አቅርቧል። የኋላ ታሪኮች እንደሚያሳዩት በኢትዮጵያ ውስጥ የተለያዩ ስርዓትም አልፈዋል። የሁሉም ስርዓቶች ውድቀት የሚጀምረው የህዝቡን ብሶት ከመስማት ይልቅ የኃይል እርምጃን ሲመርጡም ብቻ ነው ተብሏል። ሀገሩን የሚወድና የሰላም ጥሪ የሚያቀርብ ዜጋ ሲታሰር ሌላው ህዝብ ይሰጋል፣ በሀገሩ ላይ ያለው ተስፋ ይሸረሸራል። በአጠቃላይ መንግስት ሀገር እየገነባው ነው የሚለው ትረካም አሳማኝ የሚሆነው በቅድሚያ የሰዎችን ህይወት ማዳን፣ የሰላም ጥሪዎችን መቀበልና የዜጎችን የመናገር ነጻነት ማክበር ሲችል ብቻም ነው ተብሏል። የግብጽ የመስኖ ሚኒስትር ሃኒ ሶሊያም ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ ሀገራቸው እንደማትፈቅድ አስታወቁም። ይህ የግብጽ ማስጠንቀቂያ የተሰማውም ኢትዮጵያ ታላቁ ህዳሴ ግድብ በተጨማሪም ሌሎች 3 አዳዲስ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዷን የሚገልጽ ዘገባዎች ከወጡ ከ2 ሳምንታት በኋላ ነው ተብሏል። ሚኒስትሩ በካይሮ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ አዳዲስ ግድቦችን የመገንባት እቅድ እንዳላት በደንብ ይታወቃል፣ ነገር ግን የግብጽ መንግስት ይህንን ይፈቅዳል ወይ አይፈቅድም ሲሉ በጽኑ ተናግረዋል። አክለውም የታችኛው ተፋሰስ ሀገራት የሆኑት ግብጽና ሱዳን የሚለቀቀውን የውሃ መጠንና ዓመታዊ የክንውን እቅዶች ማወቅ እንዲችሉ የህዳሴ ግድቡ የውሃ ሙሌትና ኦፕሬሽን መረጃ ለመለዋወጥም የሚያስችል ግልጽና ህጋዊ አስገዳጅ ያለው ስምምነት እንዲኖር ግብጽ ደጋግማ ስትጠይቅ መቆየቷን አስገንዝበዋል። የዚህ አይነት የመረጃ ልውውጥ አለመኖሩን ሱዳንን እጅግ አሳሳቢ ሁኔታ ውስጥ እንደሚከታት ሚኒስትሩ ገልጸው ከኢትዮጵያ የሚለቀቀውን የውሃ መጠንና ጊዜ በተመለከተም ትክክለኛ መረጃ ባለመኖሩም የሱዳን ባለስልጣናት የራሳቸውን ግድቦች በአግባቡ ማስተዳደርም ሆነ ውሃ ማጠራቀም ተስኗቸዋል ብለዋል። በዚህም መሰረት ለውሃ አስተዳደሩ መስተጓጎል ሱዳን ልትወቀስ አይገባትም ያሉት ሃኒ ሶሊያም መረጃ ለመለዋወጥና ከታችኛው ተፋሰስ ሀገራት ጋር በቅንጅት ለመስራትም የሚያስችል ህጋዊ አስገዳጅ ስምምነት ላይ ለመድረስ ፈቃደኛ ባለመሆኗ ሙሉ ኃላፊነቱን የምትወስደው ኢትዮጵያ ናት ሲሉም ወቅሰዋል። የግብጽ መንግስት የሁሉንም ወገኖች ጥቅም በሚያስጠብቅና የጋራ የውሃ ሀብትን በማስተዳደር ሂደት ሊከሰቱ የሚችሉ አደጋዎችን በሚቀንሱ መልኩ መደበኛ የመረጃ ልውውጥን የሚያረጋግጠው ህጋዊ አስገዳጅነት ያለው ስምምነት ላይ ለመድረስ አሁንም ቁርጠኛ መሆኑን ሚኒስትሩ አረጋግጧል። ለግብጽ ባለስልጣን ንግግር ከኢትዮጵያ በኩል እስካሁን የተሰጠ ምላሽ የለም ተብሏል። ካይሮና ካርቱም ግድቡ ሙሉ በሙሉ ስራ ከመጀመሩም በፊትም የሶስትዮሽ አስገዳጅ ህጋዊ ስምምነት ሊኖር ይገባል ብለው ሲያምኑም ኢትዮጵያ በበኩሏ ግድቡ የታችኛውን ተፋሰስ ሀገራት እንደማይጎዳ በመግለጽም እንዲህ አይነት አስገዳጅ ስምምነት አያስፈልግም የሚል ጽኑ አቋም ታራምዳለች ተብሏል። በመሆኑም በጉዳዩ ዙሪያ ሲደረግ የነበረው ድርድር ለ3 ዓመታት ተቋርጦ በ2023 ዳግም ቢጀመርም በ2024 ደግሞ እንደገና ያለ ስምምነት መቋረጡ ይታወሳል። 6650 ኪሎ ሜትር የሚረዝመው የአባይ ወንዝም ኢትዮጵያ፣ ሱዳንና ግብጽን ጨምሮ በ11 የአፍሪካ ሀገራት የሚያቋርጥ ግዙፍ የውሃ ሀብት ነው። ህወሓት ሳምንታዊ መልእክት ያለውን የአብይ አህመድ ጂኖሳይዳዊ አገዛዝ የትግራይን ህዝብ ከምድረገጽ ለማጥፋት በእቅድ መተግበር ከጀመረ ዓመታትን አስቆጥሯል። እንደ ስርዓት ስልጣን ከያዘ ጀምሮ የትግራይን ህዝብ ለማጥፋት የሚያስችሉትን ስልቶች እየለዋወጠም ቆይቷል ሲል ገልጿል። ህልውናው የትግራይን ህዝብ ከማጥፋት አንጻር አያይዞም የሚመለከተው አገዛዙም ጥቅምት 2013 ዓ.ም በይፋ የጀመረው ጂኖሳይዳዊ ወረራ ተከትሎ የትግራይ ህዝብ ለህልውናው ባካሄደው ተጋድሎ ምክንያት ጥቅምት 2013 ዓ.ም በይፋ የጀመረው ጂኖሳይዳዊ ወረራ ተከትሎም የትግራይ ህዝብ ለህልውናው ባካሄደው ተጋድሎ ምክንያት የፕሪቶሪያው ዘላቂ የተኩስ ማቆም ስምምነት ፈርሟል። ይሁን እንጂ የትግራይን ህዝብ ከምድረ ገጽ
ለማጥፋት ተልሞ የዘመተው የአብይ አህመድ ጂኖሳይዳዊ አገዛዝ ስምምነቱን በአንድ በኩል የጂኖሳይድ መሳሪያን በሌላ በኩል ደግሞ አድርገዋል ያለውን ዳግም ጂኖሳይድ ለመዘጋጀት ሲጠቀምበት ቆይቷል። በአሁኑ ሰዓት የጂኖሳይዳዊ አገዛዝ ሁሉን አቀፍ የጦርነት ዝግጅት እያደረገ መቆየቱን ተከትሎም ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ ሸረሪና አቅጣጫም በትግራይ ሰራዊት ላይ ጥቃት በመፈጸም ወደ ሌላ ዙር ጦርነት ተሸጋግሮ ይገኛል ብሏል። አገዛዙ ካሁን ቀደምም በጸለምቲና አፋር በኩል ተመሳሳይ ተግባር የፈጸመ ሲሆንም በትግራይ በኩል ሁኔታዎች ለማረጋጋት በተከተልነው ጥበብ ወደ ሙሉ ጦርነት መሸጋገር አልቻለም ብሏል። በመሆኑም ህዝባችን በየመድረኩ ህልውናችን የሚረጋገጠው ለሁሉም አማራጭ በመግፋት ሊያጠፋ እየተንደረደረ የሚገኘውን ጂኖሳይዳዊ የአብይ አህመድ አገዛዝ ታገለ ከማሸነፍ ውጭም ሌላ አማራጭ ያለመኖሩን በመገንዘብ እንደ ድሮ መሪ ድርጅትን ህወሓትን በማጠናከርና ልምዶችን ቀመረ ትግልን እንድታጠናክር ድርጅትህ ህዝባዊ ወያኔ ሓርነት ትግራይ ጥሪውን ያቀርባል። ድላችን አይቀሬ ነው ሲልም ገልጿል።